ሰላም የጊዜና የቃሊቱ ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ላችሁ የመጣሁት አንዳንድ ነገሮች እስኪ እንወያይ እናውራበት። የሆነ ነገር ለማድረግ ከማለታችን በፊት እናስብበት። 3 ጊዜ ማለት ነው ጋይ 3 ጊዜ ልታሰብበት ይገባል። 3 ጊዜ ምንድነው የምናስበው ካላችሁ አብዛኛው ሰው እኔ ወዳለሁበት ሀገር ወደ ዱባይ ወይም ልጁ ወይም ደግሞ ባሉን ወይም ደግሞ ወንድሙ ማምጣት የሚፈልግ ብዙ ሴቶቻችን አላችሁ። እዛም ብቻ ሳይሆን ኢትዮጵያም ያለ ሰው አሁን ላይ ባለው ነባራዊ ሁኔታ አንፃር ብዙዎቹ ሀገር ላይ የመኖር ሀሳብ የላቸውም። ሀሳብም ሳይሆን ተስፋም የላቸውም። በእርግጥ ሁኔታው ሀገር ውስጥ የሚታየው አንዳንድ ነገር ተስፋ ያስቆርጣል፣ ተስፋ ያሳጣል። ስለዚህ ሰው ሀገር ሄጄ ህይወት ይለውጣል ይላል። አረብ ሀገር የሚቀለው ለኛ ለኢትዮጵያውያን ማለት ነው። የሚቀለው አረብ ሀገር ለኛ ለሴቶች ነው። በተለይ ዱባይ የምትሆነው ለኛ ለሴቶች ነው እንጂ ለወንድ ልጅ ዱባይ አትሆንም። በአጭር አማርኛ ዱባይ አትሆንም። እንደውም ወንዶች መሰደድ አለባቸው ከተባለ ግዴታ እኔ በቃ መውጣት አለብኝ ራሴን ህይወት መለወጥ ፈልጋለሁ ብሎ ካሰበ አንድ ወንድ ልጅ መጣት ያለበት አንደኛ አውሮፓ ሀገር ሄድ። አውሮፓ ሀገር መሄድ ደግሞ አቅሙ ከሌለው ሳውዲ አረቢያ ይመረጣል። ከዱባይ ሳውዲ አረቢያ ቤት ይመጣል። ዱባይ ላይ ያለ አብዛኛው ወንድ እንደውም አሁን ላይ እግዚአብሔር ይመስገን ወንዶቹ ተመስገን ኮንስትራክሽን እየሰሩ ነው። ኮንስትራክሽን ይሰራሉ። ህዝባ ብዙም የሚሰራ ብቻ ወንድ ብዙም አላየሁኝም። ህዝባ ውስጥ የሚሰራ አልገጠመኝም። አብዛኛው የሚገጥመኝ ኮንስትራክሽን እንደዚህ መንገድ ላይ ምናምን አሁን አሉ እንደዚህ በአጋጣሚዎች ከሴትዮ ጋር ሰውጣ ከቤት ልጆቹን ትምህርት ቤት ሳደርስ ምናምን ፊት አብዛኛው ጊዜ የምናያቸው የባንጋሊ ፓኪስታን ህንድ ነበሩ የሚታዩት ማለት ነው። አሁን ላይ ግን ብዙ ኢትዮጵያውያን፣ ብዙ ናይጄሪያውያን፣ ብዙ ኡጋንዳውያን በአጠቃላይ አፍሪካውያን አሉ። ጥሩ መልካም። እዚህ መጥተው ይሰራሉ ወይ? አዎ ይሰራሉ። ጠንካራ ወንዶች ይሰራሉ። ግን ያንን ስራ ደግሞ አያገኙትም። ከስንት አንዱ ነው ስራውን እዚህ በካምፓኒ ስራ አግኝቶ የሚሰራው። ከኢትዮጵያ 200,000 ብር 200 ስራ ለምን አሁን ደግሞ 450 ሺህ ብር ነው። 450 ሺህ ብር ከፍለሽ አመጣሹ ባልሽን ወይንም ወንድምሽን ከዛ እዚህ ሀገር ውስጥ ገብቶ ስራ እንኳን ተቀጠረ ቢባል የሚቀጠረው ከፍተኛ ደሞዝ ከተባለ 1300 ድራም ነው። ከፍተኛ ደሞዝ ያቺ 1300 ብር ማለት ነው። አኮሞዴሽን ከካምፓኒ ነው። አኮሞዴሽን ከካምፓኒው ስለሆነ ብዙ አኮሞዴሽን አይታሰብበትም። ምግብ ለራሱ ገዝቶ ነው የሚጠቀመው። ራሱ ኩክ አድርጎ ነው የሚጠቀመው። ለልብስ፣ ለሳሙና፣ ለአንዳንድ ነገሮች ያወጣል ገንዘብ ማለት ነው። ግን ማክሲመም እጁ ላይ ያዘ ከተባለ የሚኖረው ቆጣቢ ከሆነ 800 ድርሃም ይኖራል። ቆጣቢ ከሆነ አያጠፋም ይባላል። ወንድ ከሆነ በቃ ማለት ካፒታሉን ሰርቶ ነው የሚኖረው ከተባለ አንድ ወንድ ልጅ በወር 800 ድርሃም ሊይዝ ይችላል፣ ሴፍ ሊያደርግ ይችላል። ከዛ 800 ድርሃም ለቤተሰብ እንኳን 200 ቢረዳ ማክሲመም 600 ድርሃም ሴፍ ሊያደርግ ይችላል። ያቺ 600 ድርሃም በ2 አመት ስታባዣት 20 ድርሃም እንኳን አትበላም። 10 ምናምን ሺህ ብር ነው። ከተሻለ 10 ምናምን ሺህ ብር ሆኖ እሱ የመጣበት በ2 አመት ደሞዝ የመጣበትን ገንዘብ አይመልስም። የ2 አመት ደሞዝ የመጣበትን ገንዘብ አይመልስም። አንደኛ እድሜውን ነው የሚያባክነው፣ ሁለተኛ ጉልበቱን ኢነርጂው የመጀመሪያ አመት ሲመጣ የነበረው ጉልበትና ከ2 አመት በኋላ የሚኖረው ጉልበት አንድ አይደለም። በሙቀቱ ብዛት ሊቀላ ይችላል። አብዛኛው ደግሞ ኮንስትራክሽን ላይ የሚሰሩ ወንዶች ራሳቸውን ለአደጋ አጋልጠው ራሳቸውን ለሞት አጋልጠው ነው ቢያንስ ማለት ነው ጤናቸው የተረጋገጠ የሚሆነው 5% ከ100% 5% ብቻ ነው። 5% ብቻ ነው። 95%ቱ ለሞት የተጋለጡ ናቸው። 95%ቱ ራሳቸውን ጤናቸውን ጎተው ለኮንስትራክሽን የሚሰሩ ወንዶች የሚሰሩት ኮንስትራክሽን ሀገራችን እንደውም ኮንስትራክሽን አሪፍ ነው አይደል? ኢትዮጵያ ምድር ላይ ኮንስትራክሽን ስራ ደሞዙ አይነፋም እንጂ ስራው የዚህን ያክል እንትን ይላል። አሁን ከአየር ነባራዊ ሁኔታው አንፃር ዱባይ ላይ ግን አንድ ኮንስትራክሽን ወንድ ልጅ ሲሰራ በፀሐይ ሰዓት እንግዲህ ታውቁታላችሁ። አብዛኛው ዱባይ ያላችሁ ሰዎች ሙቀቱን ታውቁታላችሁ። ሙቀቱ በጣም ከባድ ነው። እዚህ ከሚባለው በላይ ጭንቅላት ነው የሚያሳንተን የሚለው የሚነካው እንዴት ነሽ እና አንዳንዴ ሙቀቱ እስከ 51 እስከ 52 የሚመጣበት አጋጣሚ አለና
በ51 እና በ52 ላይ ኮንስትራክሽን ሲሰራ አንድ ወንድ ልጅ ወንድምሽም ይሁን ባልሽ አሮን ነው ብቻ ግን ወንድ ልጅ በዛ ሰዓት ሲሰራ ሙቀት አለ ለሰከንድ አንቺ ልብስ ለማስጣት እንኳን ስትውጪ ለብስሽ ልትጣ ነው ለአበላቦነሽ ምናምን ነው አይደል የምትወጪው ምትገቢ ተበልሽ ወደ ቤት ቤት እስክሪቢ ጨንቅሻል እኮ ቆሻሻ እኔ በተአምር ቀላል ለምን ቆሻሻ እንዲከምር አይልም አይቆለልም አልጥልም ቀላል ሙቀት ነው ግን ኮንስትራክሽን የሚሰራ ሰው ግን ከዛ ፀሐይ ይሰጣል በዛ ላይ አስቡት እንግዲህ ከላይም ከታችም ሙቀት ነው በቃ ኦቭን በሉት መሃል ላይ ዳቦ በሉ በቃ ያ ሰው መሃል ላይ ያለ ሰው ከላይም ከሳም ከታችም ምድሩ ራሱ የሚተፋው ሙቀት ነው ላይም ሰማዩ ራሱ የሚተፋው ሙቀት ነው ከዛ መሃል ላይ ያለ ሰው ምንድነው ማለት ነው ናሮስቶ ዶሮ ይሰራል ዶክተር አይደለ 400 ሺህ ብር ከፍለሽ አምጥተሽ ወንድምሽ ነው 400 ሺህ ብር ከፍለሽ አምጥተሽ ዋለሽን እዛ ጋር ኮንስትራክሽን ሰርቶ የወር ደሞዙ 1500 ብር ነው 1300 ብር አንሻሽ አይከፈልም 1300 ብር ነው 1300 ብር ተከፍሎት ለወጪ ለአንዳንድ ነገር ወጪ ካወጣ 800 ድርሃም እጁ ላይ ይቀራል ከ700 ድርሃም 200 ድርሃም ፋሚሊ ብረዳ 600 ድርሃም እጁ ላይ ይቀራል ያቺ 600 ድርሃም እንኳን ተቆጥባ የመጣበትን ወጪ አይመልስም ጋይስ አይመልስም ልፋት ብቻ እኔ መጥቶ ኮንስትራክሽን አይሰራም እና መጥቶ የተስተካከለ ነገር ላይ ሰጠዋለሁ ካልሽ ትቻለሽ ግን ያንን የመስጠት አቅም አለሽ ወይ ነው ጥያቄው አሁን ጥያቄ እኔ እዚህ ጋር ያንን የመስጠት አቅም አላችሁ ወይ ነው መጥቶ እዚህ ሲሰራ መንጃ ፍቃድ ማለት መንገድ ፍቃድ ልታሰርልት 10,000 ድርሃም መንጃ ፍቃድ ልታወጪለት 10,000 ድርሃም መኪና የምትገዢበት 15,000 ድርሃም 15,000 ብር ማለት ትንሿን ቪትስ ራሱ አይደለም ትንሹን በኪያ መስለኝ ይባላል ኪያ 15,000 ብር ይገኛል 2014 2015 ሞዴል 15,000 ብር ይገኛል ለፋሱ ያስቸገረኛል እና 15,000 ብር 14,000 ብር ይገኛል 2014 2015 2000 ምናምን እንደዚህ ያሉ ሞዴሎች በ15,000 ድርሃም እስከ 20,000 ድርሃም ባሉ ትገዣለሽ እንግዲህ አስቢ መኖሪያ ፍቃድና ለመንጃ ፍቃድ ስንት አውጥተሻል 20,000 ድርሃም አውጥተሻል እንደገና ለመኪና 40,000 ድርሃም ታወጫለሽ ማለት 40,000 ድርሃም ማለት በኢትዮጵያ ሲመነዘር 1 ሚሊዮን ብር ማለት ነው ከዛ መጀመሪያ የመጣበት ስንት ብር አለ 500,000 ብር አለ 1 ሚሊዮን 500,000 ብር ለወንድምሽ ማረግ ምቺ ከሆነ ያ ለባልሽ ማረግ ምቺ ከሆነ ይምጣ ይስራ ግን 1 ሚሊዮን 500,000 ብር ደግሞ እጅ ላይ ካለ ያንን ብር ኢንቨስት አድርገሽ እሱን እዚያ ጋር አምጥተሽ አንቺም ጨጓራሽ ከሚላጣው ያልሆኑ መበጣበጦች ከሚመጡ ያ ገንዘብ የዛን ያክል ካፒታል እጅ ላይ ካለ በዛው በሀገሩ ላይ 3 ባጃጅ ይገዛል 1 ሚሊዮን 500,000 ብር 3 ባጃጅ ይገዛል ወይም ደግሞ 2 ባጃጅ ይገዛል ወይም አንድ ባጃጅ 500,000 ብር ቢገዛ 1 ሚሊዮን ብር ይቀራል አይደል በዛ 1 ሚሊዮን ብር ደግሞ ማን በ500,000 ብር የሆነ ቀለል ያለ ስራ ከፍቶ ራሱ መስራት ከቻለ መስራት አለበለዚያ ደግሞ ሰራተኛ ቀጥሮ ቢያሰራ እቁብ ይጥለታል ያውጅልኝ እዚህ ጋር ሌላኛው ደግሞ 500,000 ብር ቦታ ቀለል ያለ ቦታ ራቅ ወደ ገጠር ገባ ያለ ቦታ ገዝተሽ ያንን ቦታ ከ3 ወር ከ4 ወር በኋላ ቆይቶ ቢሸጣው ያንን ብር ይመልሳል መልሶ ቢያንስ 100,000 ብር ቢያንስ 200,000 ብር ያተርፍበታል 200,000 ብር 500,000 ብር የገዛው ቦታ ላይ 200,000 ብር ካተረፈ እዚህ ሀገር እኮ 200,000 ብር የሚያገኘው 4 ወር ሰርቶ ነው አይደል 4 ወር ሰርቶ 200,000 ብር የሚያገኘው 4 ወር ሳይሰራ መሬቱ ቦታ ብቻ ተለያዘ ተቀምጦ 200,000 ብር ማትረፍ ከቻለ ሰው ዱባይ መጥቶ መቃጠሉ ምን አመጣው ለምን ይመጣል ለምን ይቃጠላል ለምን ጊዜውን ይጨርሳል ባልሽ ደግሞ እዚህ ሀገር መጥቶ ከሚሰራ ኮን አንደኛ አትወልዱ ለቶሻል አይደል ይሄንን ነገር እንኳን አሟልተሽለት አሁን መኪናውንም ገዝተሽ መንጃ ፍቃድን ማውጣትሽለት ምንድነው ይሄ ደግሞ መኖሪያ ፍቃዱንም አሰርተሽለት ብትኖሩ እንኳን ምን ስራ ታክሲ እየሰራ ታክሲ አሁን ላይ ሞልቷል ይመራቱ ታክሲ ላዳ አሁን ላይ ሞልቷል ይመራቱ ጋይስ ሞልቷል ሳብን ያለው ላዳ ማለት ነው እና ታክሲ እንኳን ቢሰራ ሰራን በልና በቀን 300 ድርሃም ካስገባ በቀን 300 ድርሃም ካስገባ በወር አሪፍ ይሆናል ግን የቤት ኪራይ አለ የማብራት አለ የውሃ አለ ገባሽ ከዛ አስቤዛ የሚባል የሆድ የሚባለው ጉድ አለ ያ ሲቆጠር የለሽ ግን ደግሞ አይ እንደዛ ሆነ ኢጃዛ ቤት እንሰራለን ኢጃዛ ቤት እናከራያለን ብትይ ደግሞ እኔ ኢጃዛ ቤት ማከራየት ላይ አልስማማም ኢጃዛ ቤት ኖሬ ሰለማቅ ኖሬበት እንጂ ኖረኛ አይደለም ኖሬበት አቀለው ሰላማይ በቃ ብዙ የብዙ አይነት ጸባይ ነው የብዙ ሰው ባህሪ አለ ከዛ ደግሞ ምን የሚባል ነገር አለ ባሌን ቀማች ወንድሜና ባለገችብኝ
ከዛ ድንገት ደግሞ ዱባይ ሙቀት አይደለም የታወቀ ነው ብዙ ነገሮች አሉ ያንን ነገር ሁሉ አድርገሽ ያመጣሽው ወንድምሽ ከአንዷ ጋር አሸሸ ገዳሚ ቢል ቢያስረግዛት ከሌላ አስረግዝ በርግጥ ራሱ ይወጣበታል ባልሽም ቢሆን ያው እንግዲህ እግዚአብሔር ይርዳሽ ራሱ ይወጣበታል ግን አንቺ ጨጓራሽ ይላጣል ገባሽ ጨጓራ በሽተኛ ነው የምትሆኚው ስለዚህ ዋካችሁ ዱባይ ባሎቻችሁንም ሆነ ወንድሞቻችሁንም አታምጡ የዛን አቅም ካለው የሚሄድና መሰረች መለውጥ ፈልጋለሁ የሚል ከሆነ ሳውዲ አረቢያ ይሄድ እንግሊዝ ይሄድ አውሮፓ ሀገራት ይሄድ አሜሪካ ይሄድ እህቴ ግን ዱባይ አይምጣ ዱባይ እናቱ የረገመችው ብቻ ነው የሚመጣው የሚባለው እውነት ነው ማርያም ምን እውነት ነው ለእናት ለአባቱ እዛ የጉርጓዱ ውሃ ቀጥቶ ማቅ ሰውዬ እዚህ ዱባይ መጥቶ በዚህ ሙቀት ሲቀቀል እኮ በቃ እናቴ ማሪኝ ይላል ማሪኝ ግን ሺ ጊዜ ማሪኝ ነው ቢል ማለት ነው መራክ ከተፋ እንደማይመለስ ሁሉ ዱባይ ከመጣ በኋላ ወጥራ አንገት እንደፍተና የምትሰራው አማራጭ የለቅም የምትሰራው ያልሰሩም አሉ አንዳንዶቹ አቅቷቸው የሚገባሉ ኢትዮጵያ ስራ የለም አሁን ለሽቶች ራሱ ስራ የለም አዳዲስ ልጆች ይጠፋሉ ጠፍተሽ ምን ትሰሪያለሽ የኔ እናት መጥፋት ድሮ ቀረ ዛሬ 3 አመት የዛሬ 4 አመት ዛሬ 3 አመት ራሱ ብዙ ስራ አልነበረም ዛሬ 4 አመት የዛሬ 5 አመት የሚጠፉ ሰዎች ስራ አምጥተው አግኝተው ይገባሉ ሰዎቹም እንደዚህ አልከፉም ነበር አሁን ላይ መዳሞቹ ራሱ ዋይፋይም ክፈሉ ማለት ጀምረዋል የውሃም በራሳችሁ ማለት ጀምረዋል የሚጠጣ ማለት ነው ያው ለገላሽ ብቻ ነው ማይገለግሉሽ ለገላሽም ያው እዚያ ጋር በቀን 2 ካልታጠብሽ ፍየል ነው መሸቹ ፍየል እንዳሸቺ ብላ ነው እንጂ ላንቺ አዝና አይደለም የኔ እናት አትሻል አይደል እና ዱባይ የምትመጡ ሰዎች ፖሊስ አስቡበት በደንብ አርግታችሁ